እንግዲህ በወንጪ የነበረን ቆይታ እርግጥ በጣም ጥሩ ነበረ። እዛ ላይ እንግዲህ ዋና ዓላማችን ደግሞ አከባበሩ ላይ ነበር። ሁላችንም ማን ላይ ተገናኝተን ነበር። በጣም ደስ ይል ነበር። ጥምቀትን ባልሰናከ በጣም ደስ የሚል ነበር። አከባበራቸው ለየት ያለ ነው። ከተራውን በተለይ ደመቅ ባለ ሁኔታ ነው ያከበርነው። በጀልባ ነበር ታቦት ሲሸኝ የነበረው። ቆንጆ ጊዜ ነው ያሳለፍነው። በጣም የከተራ በዓል እንግዲህ ያው ወንጪ ቆይታችን ሁላችንም ሰብሰብ ብለን የታደምንበትና የወንጪ ቆይታችን የመጨረሻው ምዕራፍ ነበረ። እንዳልነው ሁላችንም አዲስ ልምድ ነበር። ታቦት በጀልባ ሲሸኝ አይተናናቅም ነበር። ዝማሬው ደስ ይላል፣ ወጣቶቹ ደስ ይላሉ፣ አባቶች ደስ ይላሉና በጣም ደስ የሚል መንፈስን የሚያድስ የከተራ በዓል ነበረ። ምረቃው አስፈትመርቀሃል አንተ አባቶች መርቀዋል፣ ልጆች ተቀብለዋል። ደስ የሚል ነው። ብዙ ምርቃት ሰብስበን እንደ ኢቢኤስ መጥተናል። በዛ ላይ ደሴት ላይ ስለሚገኙ ካንዱ ደሴት ወደ አንዱ ደሴት ታቦት ሲያደር የነበረው ነገር በጣም ደስ የሚል ነው። እውነት ሌላ ጊዜ በደንብ ነው የምንመጣው። ወንጪ አክብሮታቸው፣ አቀባበላቸው፣ ስርዓታቸው በጣም ነው የወደድነው። ደስ የሚል ጊዜ ነበር እና በጣም ቆንጆ ነበር። እስቲ የባሉን አከባበር እንግዲህ ሰብሰብ አድርገን ለተመልካቾች ደግሞ እንጋብዝ። ካጓጓናቸው አይቀርም ደግሞ አሳይተን እንመለስ። በጣም ጥሩ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ መቃ ኢልማ መቃ ፉረ ቁልቁሉ ሰደዋ ቀተኮት ኢናመና አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። የክርስቲያን ክርስቲያን ሆናችሁ የቤተክርስቲያን እምነት ተከታዮች ኦርቶዶክስን የምትወድና እናንተ የተወደዳችሁ አባቶች እናቶች የእግዚአብሔርን ፍቅር እናንተ ፍቅር የእግዚአብሔር ፍቅር ስለወዳችሁ ከኛ ጋራ ታቦተ እግዚአብሔር ጋራ እስከዚህ የመጣችሁ ሰዎች የእግዚአብሔር ሰላምና የፍቅር ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። ይቀረናል። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አቦቶኒ አዶቲን ኦቦሎን ጥናን ጉዳ ዋቃ አብጀቸ ዳንዲ ዋቃ ኢሰኒ ገነማ ጀጀ ዳንዲሳ ታቦታ ሳፋና ደምተኒ አዝጋው ከሰኒፍ ታቦታ ዋቃ ፋና ደሙ ከሰኒ አዝጋው ከሰኒፍ ኑቲ ሲንጃለና ኑጃለተኒ ታቦታ ዋቃ ፋና ዱፉ ከሰኒፍ ሜ አከምት ወልተኒ አከምት ሆነ ገሰኒ ለብርሃነ ትንሣኤው በሰላም ያድርሰን። በደዌ ዳኝነት በአልጋ ቁራኛ የሆኑትን እግዚአብሔር የታመሙትን ፈውስልን፣ የሞቱትን ነፍሳት ይማርልን፣ ሕያዋንንም ጠብቅልን፣ የታሰሩትን እንድታስፈታልን፣ በሰላም ያዋለን አምላክ በሰላም ያሳድረን፣ ከቁጣ ቃሉ ሰውረን። ማሰራቲያት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ዋርካለ እደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ የምትከታተሉት እሑድን በኢቢኤስ ነው። በዝግጅቶቻችን አሁንም እየጽናናችሁ ነው እንተማመናለን። በወንጪ ነው የምንገኘው። የጥምቀት ልዩ የሆነ የጥምቀትን በዓል እያከበርን ነው የምንገኘው። ዛሬ እንግዲህ ከተራ ነው አይደል? ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እዚህ ወንጪ ሐይቅ ድረስ አጅበን እኛም መተናል። ወንጪ ከወሊሶ 37 ኪሎ ሜትር ርቀት ላይ ትገኛለች። በነገራችን ላይ በሐይቅ ለመጀመሪያ ጊዜ ታቦት ወደ ደሴቱ ላይ ወዳለው ቤተክርስቲያን ልናደርስ ነው። በጣም ደስ የሚል የተለየ ስሜት አለው። ምክንያቱም ከዚህ በፊት በሐይቅ ላይ ታቦት ይዞ ያጀቡ በዝማሬ አጅቦ መሄድ ደስ የሚል ስሜት አለው። በጣም ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን አንዳንድ በዓላቶች በልዩና በደመቀ ሁኔታ የሚከበሩባቸው ቦታዎች አሉ። ከዛ ቦታዎች አንዱ ደግሞ ወንጪ ነው። የእሑድን በኢቢኤስ አባላት በሙሉ ተሰብስበው ወንጪ ከተማ ላይ ነው ያለነው። በጣም የሚያምር ደማቅ በዓል ነው እያሳለፍን ያለነው። አብራችሁን ሁኑ። በጣም ደስ የሚል አከባበር ነው። ከከተማ ወጥተን እንደዚህ ባለ መልኩ በወንጪ ተገኝተን ታቦትን አጅበናል። ለየት ባለ መልኩ ደግሞ ሐይቅ ላይ ሆኖ ታቦትን መሸኘት፣ መዘመርና ጥምቀትን ማሳለፍ ደስ የሚል ስሜት አለው። ለመላው የክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል እንመኛለን። እውነት ነው። እንግዲህ እሑድን በኢቢኤስ ወደዚህ ቦታ ሲመጣ ባህላቸውን፣ እሴታቸውን፣ የሃይማኖት ስርዓታቸውን እንማራለን፣ ታሪክን፣ ባህልን እናውቃለንና ወንጪን ለየት የሚያደርገው ደግሞ ቅድም እንዳልነው ሐይቁ ላይ ታቦታት መሸኘታቸው ነው። ወንጪ ማለት ወጪት ማለት ነው፣ ወይም ደግሞ እንደ ጎርጓዳ ሳህን አይነት ነውና ሐይቁና ዙሪያው የምታዩት ተራራ በሙሉ ይህን ስያሜ እንድታገኝ አድርገዋታል ብለውናል። እኛም ጥሩ ጊዜ እያሳለፍን ነው። ብዙ ፕሮግራሞች ከዚህ እናደርሳለን። በድጋሚ መልካም በዓል ይሁን። ዮሐንስኔ 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 በሄኖድ
ተሻገራ ዳዊት ዘመራ ኤልያስ በሰረገላ ሰወረው ደመና 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 አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን የቃል ኪዳን ታቦት ለመላው የክርስትና እምነት ተከታዮች ሙሉ በድጋሚ እንኳን አደረሳችሁ እንላለን። እናንተንም እንኳን አደረሳችሁ። ዓመት ዓመት አሜን። ፍቅርና ጤና ይስጥ። አሜን። ይባርከን። አሜን። ኢትዮጵያ ሀገራችን ሰላም አሜን። በሩ ወርዶ ከወንጪ ከአዲስ አበባ ከወሊሶ እንግዲህ የነበረን ቆይታ ይህን ይመስል ነበረ። በጣም ቆንጆ ጊዜ ያሳልፈናል። እኛም አዲስ ነገር አይተናል፣ ባህልን አውቀናል፣ አሳውቀናል። ደስ የሚል እሑድን በኢቢኤስ ነበረ። እንዳለችሁ ነው መቅዲ እንግዲህ ባህላችን ሰፊ ነው እኛም አይተነዋል እንዳሳየናችሁ ማለት ነው ሀገራችንን ሰላም ያድርግልና የዛሬ ዓመትም እንግዲህ ሰብሰብ ብለን የምናከብርበት ጊዜ ያምጣልን እንላለን እንግዲህ በዓሉን እንደዚህ ሞቅ አድርገን ለማክበር ብዙ አካላቶች የተባበሩን አሉ የወንጪ አካባቢ ነዋሪዎች እንዲሁም መስተዳደሮች ላደረጉልን እንክብካቤ ላሳዩን ከፍተኛ ፍቅርና አክብሮት እጅግ በጣም ማመስገን እንፈልጋለን ለሚቀጥለው ዓመት ደግሞ የተለያዩ የሀገራችን ክፍሎች እየተዘዋወርን እንዲሁ የተለያዩ በዓላቶቻችን እንድናከብር የሀገራችን ሰላም ወሳኝነት አለውና ፈጣሪ ሀገራችንን ሰላም ያርግልን ለማለት ፈልጋለሁ እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ መልካም የጥምቀት በዓል አው እንግዲህ ፊት ለፊት የምንታየው እኛ ነን ነገር ግን ከጀርባችን እጅግ በርካታ ባለሙያዎች ነበሩ የካሜራ ባለሙያዎቻችን ዳይሬክተሮቻችን እነዛ የሚያማምሩ ምስሎች ፕሮግራሞቻችን ወደናንተ እንዲደርሱ ትልቁን አስተዋጽኦ አድርገዋል አድካሚ ነው በጣም ካሜራ ተሸክመው እቃዎቻቸውን ተሸክመው ዳገት ቁልቁለት በእግራቸው እየሄዱ ነበር ስራውን ሲሰሩ የነበረው እነሱን ማመስገን እንፈልጋለን ከዛ ውጪ ወንጪ ላይ ለተቀበሉ ለተባበሩን አካላት በሙሉ አሽከርካሪዎቻችን በርከት ባለ መኪና ነበር ሄድነውና በጣም ሚንከባከቡ ደስ የሚሉ አሽከርካሪዎች ነበሩ ሁሉንም በጣም እናመሰግናለን ከዛ ውጪ እንግዲህ ወጣት ጋዲሳ ኦሮሚያ ቱሪዝም ኮሚሽን ቦታውን በማስጎብኘት እኛም በመንከባከብ በጣም ደስ የሚል ትብብር ነበር ያደረገልንና እሱንም እንዲሁ ማመስገን እንፈልጋለን የጥምቀት በዓል በተለያዩ የሀገራችን ክፍሎች እንግዲህ እስከ 24 እና እስከ 30 ቀጥሎ ይከበራልና አሁንም ጥምቀትን ያከበራችሁ ለምትገኙ መልካም የጥምቀት በዓል ይሁንላችሁ እንላለን የወንጪ ቆይታችን እንዲህ ባማረ መልኩ አብቅቷል ደስ ይላል እንደው ሰላም መሰገን ከፈቀዳችሁ ልጅ ማላልፈው ስንጓጓዝ በፈረስ ነበር ምንጓጓዘውና ቀኑ ሙሉ አብሮን የሚያጓጉዘን ልጅ ነበር በቃ በጣም እየደከመ እንዳገት እሱ በእግሩ ይወጣ እኛ በፈረስ ነበርና በጣም ነው እናመሰግነው ሁላችሁ በተለይ የፈረስ አገልግሎት ተሰጥቶኝ ነበራችሁ በሙሉ በእውነት በጣም እናመሰግናለን መልካም አው እንግዲህ ሁላችሁንም እናመሰግናለን አመት አመት ያድርሰን ነው እኛንም እንደዚሁ ሰባስቦ ለአመት አመት ለሚቀጥለው አመት ደግሞ የተለየ ሌላ ከተማ ሄደ እንዳልሽው እንሰራበት መንገድ ደግሞ እናመቻቻለን ግን ዋናው ጤናችን ጤናችን ነው ሀገራችን ኢትዮጵያን ፈጣሪ ይባርክ አሜን አሜን